ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዊው ቲክቶክ ዊዝ ሰሎሞን በኢቢኤስ ተጀምሯል። ለዛሬ የምንጫወተው በጣም ኢምፖርታንት የሆነ እጅግ በጣም አስፈላጊ የሆነ የዘመናችን ቶፒክ ይሄውም ከሶሻል ሚዲያ ጋር በተያያዘ በአጠቃላይ በዛኛው ዓለም በሶሻል ሚዲያ ኦነሮች በካምፓኒዎች በኩል የሚደረገው ለተጠቃሚዎች ካለው ጋር በተያያዘ ስለ አቴንሽን ኢኮኖሚ ነው። በጣም ራሱን የቻለ ተርም ሁሉ ወጥቶለታል። አቴንሽን ኢኮኖሚ ይሰኛል። ከሱ ጋር በጣም ኢምፖርታንት ቁም ነገር ያላቸው ነገሮችን እንጫወታለን። ከዝግጅቱ ጋር መልካም ቆይታ። አንድ በጣም የሚያስደንቅ አባባል አለ። የኔትፍሊክስ ሙቪ ከጥቂት ዓመታት በፊት ዶክመንተሪ እጅግ በጣም ወሳኝ ዶክመንተሪ ማየት የምትችሉ ሰዎች ካላችሁ ሁሉ እንድታዩት መጋብዛችኋለሁ። The Social Dilemma ይሰኛል። የኔትፍሊክስ ዶክመንተሪ ነው። እዛ ላይ አንድ በጣም ፓወርፉል አነጋገር አለ። እናንተ ለፕሮዳክቱን የማትገዙ ከሆናችሁ እናንተ ናችሁ ፕሮዳክቱ የሚል አለ። እንግሊዝኛው ሞር ስለሚገልጠው እሱን ልበልላችሁ። if you're not paying for the product then you are the product የሚል ከዚሁ በዚህ ሙያ ውስጥ ተሰማርተው ካሉ ሪሰርቸሮች ውስጥ አንደኛው እዛ ዶክመንተሪ ላይ የተናገረው ነገር ነውና ይሄ ምን ማለት ነው? ይሄ አባባል እጅግ በጣም ፓወርፉል የሆነ ነገር ነው። እኛ በነፃ የምንጠቀም ይመስለናል። ፌስቡክ ስንጠቀም፣ ቲክቶክ ስንጠቀም፣ አይጂ ስንጠቀም፣ ትዊተር ስንጠቀም ያስ ነፃ ነው የምንፈልገው ነገር ማድረግ መናገር ስለምንችል። ነገር ግን ሪሊ ፍሪ አይደሉም የሚል ዲፕ የሆነ እሳቤ አለው። ለምን እነሱ ይህን ነገር አድርገው ይህን ሁሉ ነገር አመቻችተው ለኛ ሲሰጡን ገንዘብ አውጥተው ለኛ አዝነው አይደለም። ነገር ግን ያን በማድረጋቸው የተነሳ የኛን አቴንሽን እንደ ኮሞዲቲ እንደሚሸጥ ፕሮዳክት አድርገው ይጠቀሙበታል። እጅግ በጣም በርካታ ቢሊዮን ዶላሮችም ይሰሩበታል ማለት ነው። አድቨርታይዘሮች በዚህ ውስጥ አሉ። ይህንን አቴንሽን ሁሉም ሰው አይኑ እዛ ላይ ነው ብለው የሚያምኑ ማስታወቂያ አሰሪዎች በሙሉ የነዚህን የተጠቃሚዎችን የኛን የተጠቃሚዎችን ዩዘር ዳታ ሚኒንግ ፍላጎት ኢንጌጅመንታችን የኛን ቢሄቪየር ሁሉ የሚያጠና የኤአይ ፓወር ከጀርባው ተካቶላት የኛ አቴንሽን የኛ አይን የኛ ጊዜ መስጠት የኛ ስክሪን ላይ ማሳለፋችን እንደ ፕሮዳክት ሆኖ ይሸጣል ማለት ነው። ከዚህ ጋር በተያያዘ እንግዲህ አንድ በጣም ጥያቄ በመጠየቅ ልጀምር ይሄንን ፕሮግራም። ምን ማለቴ ነው መሰላችሁ? the most powerful companies አሁን በምድር ላይ ያሉ የሚባሉት የሶሻል ሚዲያ ካምፓኒዎችን ያካተቱት ናቸው። ፌስቡክ፣ ጉግል የራሱ የሆነ አለው በራሱ ሰርች የምናደርግበት የመሳሰለው፣ ትዊተር አሁን ኤክስ የሚባለው፣ ቲክቶክ፣ አይጂ፣ ለዋትስአፕ የምንጠቀምባቸው የቮይፕ ሲስተሞቻችን በሙሉ ምናልባት አሁን ላይ በዚህ በዲጂታል ዘመን የኦይል ካምፓኒዎች የትልልቅ ማኒፋክቸሪንግ ስራ ከሚሰሩ ካምፓኒዎች በላይ ኢንፍሉዌንስም አቅምም ብቃትም ውጤትም አላቸው ኢቭን ከመንግስታትም በላይ የሚል አይነት እሳቤ ያለና አቴንሽናችንን ኮንትሮል የሚያደርጉት ይመስላችኋል የሚል ጥያቄ መጠየቃችሁ። በጥንቃቄ አስባችሁ መልሱ። ኤቭሪ ሰከንድ ስክሮል ስናደርግ በአፕ ውስጥ ገብተን ኤቭሪ ቪዲዮ ስናይ ኤቭሪ ፖስት እኛ ላይክ ስናደርግ ኤቭሪ ፖስት ወይም ደግሞ ኮሜንት ላይክ ሼር ስናደርግ ኤቭሪ ንዴታችን፣ ቁጣችን፣ የምናየው ውሸት፣ ግብስብስ ነገሩ በሙሉ እዛ የምንገባበት የክርክር መድረክ ምን እየሆነ ነው? ጀስት በነፃ በቃ እንዲሆን ሰዎች እንዲግባቡ መድረክ ላይ ነው ወይስ ያ ከበስተጀርባ ከፍተኛ የሆነ ገንዘብ እየተሰራ ነው ወይ? በተቋሞቹ ፕላትፎርሙን ባቀረቡልን ተቋሞች ወይም ከገንዘብ መስራቱን ባለፈ አይምሮአችንን ሳይኮሎጂካሊ ሪሼፕ እያደረጉት ነው ወይ? ከብዙ ነገር አንጻር እንዲሁም ደግሞ የኛን አቴንሽን ሁሌ እንደ አዲክሽን እንደ ሱስ እዛ ላይ ተጠምደን እንድንቀር የሚያደርግ አልጎሪዝም ሶፍትዌር ከጀርባ በኤአይ ሁሉ የታገዘ ነገር እየተሰራብን ነው ወይ የሚለውን ነገር ማሰብ አለብን። ከዚህ በተጨማሪ ደግሞ የፊውቸር ዲሬክሽኑን የሂውማኒቲን የልጆቻችን የታዳጊዎቻችንን የሶሳይቲን ኢትሰልፍ ፊውቸር ሼፕ እያደረጉ ናቸው ወይ የሚለውን ጥያቄ በጣም እንድናስበው ፈልጋለሁ። በዚህ ሁሉ ጀርባ ያለ አንድ ታዋቂ ኢኮኖሚስት ስም ያወጣለት የዚህ ክስተት ስም አቴንሽን ኢኮኖሚ ይሰኛል። ምን ማለት ነው አቴንሽን ኢኮኖሚ ማለት? ኢኮኖሚ የተመሰረተው በእኛ አቴንሽን ላይ በእኛ እዛ ላይ በምናሳልፈው ጊዜ ላይ እጅግ በጣም በርካታ ቢሊዮን ዶላር ፋብሪካ መኪና እየተመረተ ከሚገኘው ገንዘብ በላይ ወይም ትልልቅ አስፈላጊ ቁሶች እየተመረቱ ከሚገኘው ገንዘብ በላይ የሚገኝበት የገንዘብ ምንጭ ወይ ኢኮኖሚ ሆኗል የአቴንሽን ኢኮኖሚ ማለት ነው። ቫሉብል ኮሞዲቲ በምድር ላይ በአሁኑ ሰዓት ላይ አቴንሽን ነው። ምክንያቱም በርካታ ቢሊዮን ሰዎች በዚህ ፕላትፎርም ላይ እጅግ በጣም በርካታ ጊዜያቸውን ስለሚያጠፉ ማለት ነው። ይሄ በጣም የሚያሳዝን ሪያሊቲ ነው። ሶሻል ሚዲያ ያለውን ጥቅም ያህል ጉዳቱና ግን ከጀርባ እየሆነ ያለውን ነገር መረዳቱ አስፈላጊ ነው። በተለይ ደግሞ ወጣት ጄኔሬሽናችን ታዳጊዎቹ ወጣቶቻችን በፊት ከነበሩ ዘመናት ውስጥ ከነበሩ ወጣቶች ጋር ሲተያይ የአስተዳደግ ሁኔታ አስፓየር የሚያደርጉት ነገር መሆን የሚፈልጉት ነገር የማንበብ ባህል ሌላ የትምህርት ስርዓት ውስጥ የመግባት ባህል በርካታ ነገር ጠፍቶ ሁሉም ሰው በዚህ አቴንሽን ኢኮኖሚ ውስጥ ለመጠመድ በሩጫ ላይ ያለ ይመስላል። አቴንሽን ኢኮኖሚ ተከታይ ለማግኘት አይን ለማግኘት ከዛ ውስጥ ገንዘብ ለመስራት
ትምህርት ምን ያደርጋል፣ ሌላ ነገር ምን ያደርጋል የሚለው ነገር ውስጥ የተገባበት የአቴንሽን ወጥመድ ውስጥ የገባ ይመስላል። ይሄ በሂውመን ሂስትሪ ሆኖ የማያውቅ አይነት ይመስላል። ሶሻል ሚዲያ አልጎሪትሞች ደግሞ ይህን ለማድረግ ከፍተኛ የሆነ የተወሳሰበ የሶፍትዌር ብቃት ከጀርባቸው አካተዋል እና አንፎርቹኔትሊ ጀስት ስክሪን ላይ ወይም ቲክቶክ ላይ ወይ ሌላ ነገር ላይ በጣም በርካታ ሰዓት የማሳለፋችን ነገር ብቻ አይደለም። በዚህ ውስጥ የሚመጡ መዘዞች፣ የተረጋገጡ መዘዞች አሉ። ሜንታል ሄልት፣ የአእምሮ በሽታ፣ የዊዝደም ማነስ፣ የፎከስ ማጣት፣ ራስን ከሌሎች ጋር አነጻጽሮ በጣም ከፍተኛ ችግር ውስጥ መግባት፣ ኢቨን ራስን የማጥፋት ነገር የኔ ላይፍ ምንም ጥቅም የለውም ቢኮዝ እዛ ላይ አቴንሽን ኢኮኖሚ ውስጥ የምናያቸው ነገሮች ተጣርተው ፖሊሽ ተደርገው ተጸዳርተው የወጡ ናቸው። ስለዚህ ያ አይነት ነገር የለኝም ብሎ የሚያስብ ሰው ዲፕሬሽን ውስጥ እንዲገባ በአንዳንድ ኤክስትሪም ኬዝም ህይወት ትርጉም አለው ብሎ ራሱ እንዳያጠፋ ነው የምናየው ነገር። ግሊተር በጣም አሪፍ ነገር ብቻ ይመስላል እንጂ ከጀርባ ያለው ነገር ማወቅ ያስፈልጋል። ምክንያቱም ይሄ ለምንድን የሆነው ሲባል እነዚህ ፕላትፎርሞች ከፍተኛ ቢሊዮን ዶላሮች አውጥተው ዳታ ሴንተሩን ሲገነቡ፣ ሶፍትዌሩን ሲያስተባብሩ፣ ይሄንን ሲስተም የሚሰሩ ከፍተኛ ሙያ ያላቸው ኢንጂነሮች ሲቀጥሩ አይደለም ሌሎች በርካታ ነገሮችን ሲያደርጉ ያን ሁሉ ገንዘብ ለማፍሰስ እና ለእናንተ መነጋገሪያና ላይክ መደራረጊያ ፕላትፎርም ለመፍጠር ሳይሆን ከፍተኛ ገንዘብ ለመስራት መሆኑ በጣም መታወቅ አለበት። ስለዚህ እነዚህ ሲስተሞች ኮንቲኒየስሊ ፊድ የሚያደርጉት ኢንድሌስ ስቲሙሌሽን ማለት አይምሯችን የሚያነቃቃ የሚመስል ወይ እጽ ሊሆን ይችላል፣ ወይ ቁማር ሊሆን ይችላል፣ ወይ የሴክስ አዲክሽን ሊሆን ይችላል። በርካታ ሱሶች አሉ የሚታወቁ በሜዲካል ዘርፉ የተፈረጁ። አሁን የሶሻል ሚዲያ አዲክሽንም የስቲሙሌሽን ኢፌክትም ልክ ድራግ እንደመውሰድ ልክ ቁማር ሱሰኛ ሳይጫወት ሲውል እንደሚሰማው ስሜት የአይነት ነገርን ሁሉ በአይምሯችን ውስጥ የፈጠሩ ናቸው። ራስን ከሌሎች ጋር ማወዳደር፣ አውትሬጅ፣ ቁጣ፣ ሰው ጋር አንድ ሩም ውስጥ ሆናችሁ ከምትቆጡት ይልቅ ሶሻል ሚዲያ ላይ ማንም ስለማያችሁ የምታደርጉት ነገር፣ የካራክተር መበላሸት፣ ቫሊዴሽን ከሰዎች ሁልጊዜ መፈለግ፣ ዶፓሚን የሚባል ኬሚካል አለ ማይንዳችን ውስጥ ስቲሙሌት የሚያደርገን ደስታ የሚፈጥርብን ጊዜያዊ ክራሽ ሲያደርግ ደግሞ ከፍተኛ ዲፕሬሽን ውስጥ የሚከት አይነት ሁኔታ ውስጥ ነው እየከተተን ያለው ማለት ነው። ውጤቱ ምንድን ነው ስንል በተለይ ለወጣት ወገኖቻችን ለወጣት ልጆቻችን በጣም ስትራግል የሚያደርግ ላይፍ እዛ ጋር ስናያቸው በጣም እየሳቁ ነው፣ ደስተኛ ናቸው፣ ላይክ የተደረገ ነው፣ የተከተሏቸው ነው። ሪል ላይፍ ግን በእውነት የእውነተኛ የህይወት መስተጋብራቸው ላይ ግን ሾርተር የሆነ አቴንሽን ስፓን ለቁም ነገር ለሲሪየስ ለሆነ ነገር ትርጉም ላለው ጉዳይ በጣም አቴንሽን አለመስጠት፣ ኬርለስ መሆን፣ ጭንቀት፣ አንግዛይቲ፣ አዲክሽን ቱ ቫሊዴሽን ቅድም እንዳልኳችሁ ሪዲውስድ የሆነ ዲፐር የሆነ ቲንኪንግ፣ ከራስ ጋር ጊዜ ማሳለፍ፣ ከቤተሰብ ጋር ጊዜ ማሳለፍ፣ ኮንስታንት የሆነ ዲስትራክሽንን እየፈጠረ ነው የሚገኘው ማለት ነው። ስለዚህ አንፎርቹኔትሊ በዓለም ዙሪያ ነው የምነግራችሁ፣ ስለ ኢትዮጵያ ወጣት ብቻ ለመነግራችሁ ያለው በዓለም ላይ ያሉ ወጣት ጄኔሬሽን የዚህ ዘመን ለሰክሰስ ብቻ ለም ኮምፒት የሚያደርጉት ማለት ነው። ድሮ በትምህርትም በሌላም ነገር ይሆን ነበር። አሁን ግን ኮምፒቲንግ ፎር አቴንሽን ኢትሰልፍ ለሰክሰስ ኮምፒት ማድረግ እኮ እንዲሁም መልካም ነው። አንድ ሰው ኢንጂነር ቢሆን እኔም እሆናለሁ፣ አንድ ሰው ነጋዴ ቢሆን እኔም እሆናለሁ፣ አንድ ሰው ፓይለት ቢሆን። ይሄኛው ግን ኮምፒቲሽኑ ለአቴንሽን ነው። ስለዚህ አያችሁት ልዩነቱ? ለሰክሰስ ኮምፒት ማድረግ በትምህርት ቤት ውስጥ ያለ ነው፣ በስራ ዘርፍ ውስጥ ያለ ነው፣ በወንድማማች መካከል ያለ ነው፣ ቤተሰብ ውስጥ ያለ ነው ጤነኛ እስከሆነ ድረስ። ለአቴንሽን ግን ኮምፒት ማድረግ እጅግ በጣም መዘዙ የባሰ ነው የሚሆነው። ለምንድን ነው ሲባል እኛ ራሳችንን ማንነታችን ራሳችን የምናከብረው ራሳችን የምናይበት ዋጋ ሰዎች እኛን ላይክ ባረጉበት ፎሎ ባረጉበት ልክ የመሆኑ ጉዳይ ነው። how many likes አለ፣ how many views አለ፣ how many ቫይራል ሆኛለሁ ወይ አይደለም። አይደንቲቲያችን ከዚህ ጋር አቴንሽኑ ጋር ይያዝና ማንነታችን ሉዝ እናደርጋለን ማለት ነው። ስለዚህ ይሄ ዴንጀር እጅግ በጣም ደግሞ ለረጅም ጊዜ ጉዳትን የሚያመጣ ነገር ነው። እንዳልኳችሁ ፎከስን ሉዝ ማድረግ፣ ሰላምን ሉዝ ማድረግ፣ ክሪኤቲቪቲን ሉዝ ማድረግ። ኦፍ ኮርስ የራሱ የሆነ ክሪኤቲቪቲ ያለበት ሂደት አለ እና ነገር እንጫወታለን። ሁሉ ነገር መጥፎ ነው እያልኩ አይደለም፣ ግን በብዛት ዳሜጁን ለማሳየት ስለፈለኩ ነው። sometimes even the sense of purpose ሉዝ የምናደርግበትን ነገር ፊድ እያደረገን ያለው የሶሻል ሚዲያ ሱስና የመጠቀማችን ብዛትና የአቴንሽን ኢኮኖሚ ዋናው ኢቭን የሶፍትዌር ዓላማውም ከጀርባ ያለበት ማለት ነው። ስለዚህ ዛሬ ላይ ያሉት አልጎሪዝሞች የበለጠ ደግሞ ከዛሬ 8 ዓመት 7 ዓመት 6 ዓመት በፊት የነበረው የፌስቡክ አልጎሪዝም እኛን እዛ አቴንሽን ውስጥ ለመክተትና እኛን ሱሰኛ ለማድረግ የነበረውና ዛሬ ላይ ደግሞ የተራቀቀ የኤአይ ብቃትና የመሳሰሉ ነገር ከመምጣቱ የተነሳ ዛሬ ላይ ያን የበለጠ እኛን እዛ ውስጥ ወጥመድ ውስጥ ለመክተት ያለው ሂደት የተለያየ ነው። ቴክኒካል ነገሩን ስለማውቀው ነው አንዳንዱን የምነግራችሁና ከዚህም አልፎ ከአቴንሽንም አልፎ በጣም በርካታ የሆነ ጄኔሬሽን የማጥፋቱ ነገር ከዛም አልፎ ኢንፍሉዌንሱ በኤሌክሽን ላይ በባህል ላይ የባህል መሸርሸር ኢቭን በጦርነት ላይ በፖለቲካ ላይ በበርካታ ነገር ላይ ያለው ቀውስ እጅግ በጣም አስደንጋጭ ነው። ለምንድን ነው ያላችሁ እንደሆነ አልጎሪዝሙ አቴንሽን ላይ ነው ሞር ፎከስ የሚሰጠው እንጂ እውነተኛ ነገር ሶሳይቲ የሚጠቅም ነገር ላጣራ አቴንሽን ባላገኝም ላይኩ ቢቀንስም የኔን ፕላትፎርም የሚጎበኘው የተከታዮቼ ቁጥር ቢቀንስም የአድቨርታይዘር ቁጥር ቢቀንስም መልካም ነገር ለሶሳይቲው የሚበረከተውን ነገር ላርግ በሶፍትዌሩ በአልጎሪዝሙ አይልም። አቴንሽን እስከበዛ ድረስ
ላይክ እስከበዛ ድረስ ፕላትፎርሜ ላይ ኤክስ ከአይጂ አይጂ ከፌስቡክ ፌስቡክ ከቲክቶክ የበለጠ ቁጥር ወደ እኔ እስከመጣ ድረስ በቃ በዛ ባትል ፊልድ ውስጥ ነው ያሉት ገንዘብ መስራት ስላለባቸው። ምን ያህሎቻችሁ ሰዎች ቃሉ ፑቲክ የሚባል ስም ሰሞኑን ሰምታችኋል? ምናልባት የ2 ወርና የ2 ወር ተኩል እድሜ ጉዳይ ነው ይሄ ስም ሰርፌስ ካደረገ፣ በተለይ በኢንስታግራም ላይ ያላችሁ ሰዎች ማለት ነው። ለኔ ቃሉ ፑቲክ በፋሽን ነው የሚታወቀው። የፋሽን አይነቱ ደግሞ ለየት ያለ ፋሽን በመሆኑ ነው በጣም ብዙ አቴንሽን ያገኘው። በአቴንሽን ኢኮኖሚ ውስጥ ቁንጮ ሆኗል አሁን። ለኔ ግን ይሄ ነገር የሚያሳየው የገለጠልኝ ነገር በኔ እይታ የፋሽኑ ጉዳይ ብቻ አይደለም፣ ነገር ግን he's the master class, he's the best example of modern attention economy ምን ማለት እንደሆነ አይደለ? for years ዲጂታል ፕላትፎርሞች ዶሚኔት የተደረጉት በምንድን ነበር? ሃይሊ ፖሊሽድ ሆኖ ስቱዲዮስ ፖሊሽ ተደርጎ በላይት ሲስተም በጣም ውድ በሆነ ፕሮዳክሽን የተደረጉ ነገሮች ለሰው ይስባሉ ተብሎ ይታሰብ ነበር አይደለ? ይሄ ልጅ ግን ቃሉ ፑቲክ ማለት እንግዲህ አሁን በትክክል ወጥቶ ኢንተርቪው ሲሰጥ አላየነውም፣ እኔ ነኝ ሲል አላየነውም። በስራዎቹ 20 እና 25 ሰከንድ በሚያካክሉ ስራዎቹ ብቻ ነው የምናውቀው። አሁን ባለው መረጃ መሰረት 100% ነው ብዬ ልነግራችሁ አልችልም፣ ግን አሁን ባለው መረጃ መሰረት የ15 ዓመት በጣም ታዳጊ ኢትዮጵያዊ ነው እንግዲህ የኢንተርኔቱን ዓለም ወይ በተለይ ደግሞ የኢንስታግራምን እና የቲክቶክን ዓለም አስገራሚ የሆነ ክስተት ውስጥ የከተተው ማለት ነው። ህፃን ልጅ ነው፣ ኢትዮጵያዊ ነው። ምናልባት በጣም በቂ ሪሶርስ ያለበት ከሚባልም ሀገር አይደለም ያለው። ነገር ግን ከተበጣጠሱ ጎማዎች፣ ከተሰባበሩ ጫማዎች፣ ከተቀዳደዱ ልብሶች ውስጥ ከተቀዳደዱ ፕላስቲኮች፣ ማዳበሪያዎች፣ የአንሶላ ቁራጮች፣ የፍራሽ ቁራጮች አይነት የመሳሰሉ ነገሮች ውስጥ እና ቤዚክ የሆነ ስማርትፎን ይመስለኛል በመጠቀም ታይቶ የማይታወቅ አይነት ክስተት ነው የተፈጠረው። ምንድነው የምትለው ሰለሞን ያላችሁ የሆነ የማታውቁት ካላችሁ ቫይራል የሆነ ኤክስፕሎዥን 2 ወር ባልሞላ ጊዜ ውስጥ በኢንስታግራም ላይ ይሄን ሾው እንኳን ልቀርጽ ከገባሁበት ጊዜ ድረስ 5.7 ሚሊዮን ተከታዮችን በ2 ወር ውስጥ ማግኘት የቻለ ታዳጊ ነው እንግዲህ። ስለዚህ ይሄ ልጅ እጅግ በጣም ብዙ ስቱዲዮ የለውም፣ ውድ ካሜራ የለውም፣ የተለየ አይነት ፋሽን ዲዛይነር ልብሱን ዲዛይን አላደረገለትም። ኤቭሪቲንግ በቃ ትራሽ በሚባል በሌሎች እይታ ይሄን አድርጎ እንዲህ ያለ ነገር ውስጥ ገብቷል። የአጠቃላይ የ24 ቪዲዮዎች ናቸው። 24 ቪዲዮ ብቻ ነው እስካሁን ፖስት ያደረገው በ2 ወር ውስጥ። ሲደመሩ እይታዎቹ አንዳንዶቹ 300 ሚሊዮን ቪው አለው። አይጂ ላይ የተለመደ አይደለም። የታወቁ ሰዎች እንኳን አትሌቶች እና የመሳሰሉት የሚያገኙት ቪው ነው ይሄ። ተደምሮ 24ቱ ቪዲዮዎች 1.9 ቢሊዮን ቪው አግኝተዋል። 1.9 ቢሊዮን ቪው ለማግኘት እነ ሲኤንኤን እና ቢቢሲ እንኳን በጣም መታገል አለባቸው። በጣም ቀላል ቁጥር አይደለም፣ ከባድ ቁጥር ነው። ትልልቅ አቅም ያላቸው ሚዲያዎች እንኳን ይሄንን 1.9 ቢሊዮን ቪው 24 ቪዲዮ ለጥፌ ታየልኝ ለማለት በጣም የሚያስቸግር ቁጥር ነው። ይሄን ማድረግ የቻለበት ሁኔታ ነው። አንደኛው ቪዲዮ ላይ እንዲያውም 300 ምናምን ሚሊዮን ቪው የታየበት ቪዲዮ ላይ ኢንስታግራም ራሱ የፕላትፎርሙ ባለቤት ኮሜንት ጽፎለታል። ኢንስታግራም ወደ 650 ምናምን ሚሊዮን ተከታይ ያለው አካውንት ነው የራሱ የካምፓኒው ማለት ነው። ጥሩ ስለሆነ ስራህ ፊቸር ልናደርግህ እንፈልጋለን፣ በእኛ 650 ምናምን ሚሊዮን ተከታይ ባለን ፔጅ ላይ ፖስት ልናደርግህ እንፈልጋለን፣ ኮንታክት አድርገን ኢንቦክስ አድርገን ብለውት አልመለሰላቸውም፣ እኔ እስከማውቀው ድረስ ማለት ነው። ያ የጻፉት ኮሜንት ብቻውን ራሱ ወደ 2 ሚሊዮን ላይክ አግኝተዋል። በኢንስታግራም ኮሜንት ስር በመቶ ሺዎች የሚቆጠሩ ኮሜንቶች አሉ። እንዲህ ያለ ነገር የሆነበት ሁኔታ ነው። ከፕላስቲክ ትራሽ ወደ ዲጂታል ኢንፍሉዌንስ እና ዲዛይኒንግ ክሎዝ ዲዛይን የማድረጉ ኮንሰፕት አይደለም። ኦፍ ኮርስ ክሬቲቪቲው በራሱ የሚደነቅና የፋሽን ኤክስፐርቶች ሊናገሩ የሚችሉበት ጉዳይ ነው የሚሆነው። ነገር ግን በዚህ ውስጥ የታየው ግን ትራዲሽናል ለግዠሪዎች፣ ትልልቅ ብራንዶች ጉቺና ሌሎች የመሳሰሉት አቴንሽን ማግኘት በሚፈልጉበት ልክ እንኳን ሳያገኙ እንዲህ ያለ ወጣት ከቆሼ ከሚባል ነገር አድርጎ በዚህ ጊዜ ውስጥ ይህን ያህል ቢሊዮን ቪዎች ይህን ያህል ሚሊዮን ተከታዮች የማግኘት ጉዳይ አሁን ያለንበትን የአቴንሽን ኢኮኖሚ ቁልጭ አድርጎ የሚያሳይ ነገር ነው። ምን ለማለት ነው? አሁን እዚህ ጋር የተደረገው ትክክል ነው ወይ አይደለም የሚለው ሳይሆን አንደኛ የዚህን ነገር ፓወርፉል መሆን ለማሳየት ነው። ነገር ግን አቴንሽን ኢኮኖሚ ካለ አትሊስት ያን ነገር ለበጎ ማድረግ የሚለውን በማሰብ ነገር ግን ሌላውን የአዲክሽኑ ጉዳይ የመሳሰለው ጉዳይ ግን ዝም ብሎ በቀላሉ የሚታይ ነገር አይደለም ማለት ነው። ስለዚህ if you are creative በበጎ ነገር ይህን ፕላትፎርም ታገኛላችሁ፣ ጥያቄ የለውም። 5 ብር ሳታወጡ ማለት ነው እንግዲህ 100 ብር ሳታወጡ ማለት ነው እንግዲህ ስልኩ ካላችሁ የስልኩ ኢንቨስትመንትና ስክራፑን ቆራርጣችሁ የሰፋፋችሁበት ቢቆጠር በቃሉ ፑቲክ ምሳሌ እንኳን ብናይ እጅግ በጣም ሎ ኢንትሪ ቱ ማርኬት ነው ማለት ነው። አሁን ዲዛይነሮች፣ ዓለም ላይ ያሉ ኢንፍሉዌንሰሮች
በሙሉ ሄዶ መጥቶ ቢያናግራቸው ኢሚዲየትሊ መልታይ ሚሊዮነር በዶላር ነው ማውራችሁ መሆን የሚችል ልጅ ነው ማለት ነው። ስለዚህ እንዲህም ያለ ፌስ አለው የአቴንሽን ኢኮኖሚ። ከሱ ውጪ ግን በአጠቃላይ ምንድን ነው አቴንሽን ኢኮኖሚ የሚለውን ለመነጋገር ያህል አንዳንድ ነገሮችን እስቲ እንወያይ። አቴንሽን ኢኮኖሚ ምንድን ነው? የተወሰነ ነገር መግቢያ ላይ ነግሬያቸዋለሁ፣ መግቢያ ሰጥቻቸዋለሁ። ግን ሪሊ ምንድን ነው አቴንሽን ኢኮኖሚ ተብሎ እንዲህ የመልታይ ቢሊዮን ዶላር ቢዝነስ ገንዘብ ማመንጫ በእኛ አቴንሽን ገንዘብ የሚሰራበት ነገር ምንድን ነው የሚለው ነገር እስቲ እንደው በተወሰነ መንገድ እንየው። አቴንሽን ኢኮኖሚ ሲምፕል በሆነ ኮንሰፕት እነግራቸዋለሁ። ኮንሲኩዌንሱንም ያለውንም መዘዝ አዎንታዊም አሉታዊም ያለውን ነገር እነግራቸዋለሁ። በኢንዱስትሪያል ዘመን ውስጥ ወይ የተለያየ አይነት ዘመን ውስጥ አልፈናል አይደለም? የፋብሪካ ዘመን፣ የኢንተርኔት ዘመን፣ የኤሌክትሪክ ዘመን፣ ማሽኖች ዘመን፣ የኤሌክትሪክ ዘመን፣ የኢንተርኔት ዘመን፣ የኮምፒውተር ዘመን ብዙ ነገር አልፈናል። በዛ ውስጥ ብዙ ጊዜ ተቋማት የተፎካከሩት ፋይት ያደረጉት ለሪሶርስ ለሚታይ ቁስ እና ለመሳሰለው ነገር ነው። ወይም ደግሞ ከዛ በኋላ ለኦይል አድርገናል፣ ከዛ በኋላ ፋክተሪዎች፣ ከዛ ዳታ እያለን። ዛሬ ግን ዋናው ግብአት ገንዘብ የሚሰራበት ቁስ ለምሳሌ ፋብሪካ ስትሄዱ ኬሚካሉ፣ ግብአቱ፣ ብረቱ ወይ ደግሞ የሆነ ቦታ ስትሄዱ እንደዚህ አይደለም። ዛሬ ላይ ዋና ገንዘብ የሚሰራበት መካከለኛው ነገር ገንዘብ ማተሚያው አቴንሽን ሆኗል ማለት ነው። ከዚህ ንግግር አንጻር ማለት ነው። ለምን አቴንሽን ምንድነው ሊድ የሚያደርገው ሲባል የአድቨርታይዚንግ ረቨኑ አይደል? ብዙ አቴንሽን ያለበት ቦታ አይን እያየው ስለሆነ ማስታወቂያ እዛ ጋር ፕሌስ ይደረጋል። ፕላትፎርም ከፍተኛ ገንዘብ ያገኛል። የዩቲዩብ ምሳሌ ነው። አሁን ፌስቡክ ላይ ስታዩ ማስታወቂያ በመሃል ይገባል፣ ሪል ላይ፣ ቲክቶክ ላይ እንደዛ አለ። ብዙ ነገር ላይ ፖለቲካል ኢንፍሉዌንስ ነው። ብዙ አይን ያለው ሰው ለፖለቲካ ጉዳይ ይፈለጋል። ኮንሱመር ቢሄቪየር ነው። አንድ ሰው የሚያዩን ነገር ለፌስቡክ ላይ ቲክቶክ ላይ አይተን ምን እንደይፈልግ ምን እንደሆነ ኢንትረስት የሚያደርጋት ይታወቃል። የኮንሱመር ቢሄቪየር ከታወቀ ነው የምንሸጥላቸውን ነገር ማወቅ ይቻላል ማለት ነው። የአይዲዮሎጂካል ሼፒንግ ነው። የአንድን ሰው እምነት፣ አስተሳሰብ፣ እይታ፣ የህይወት ቫሊዩ ደጋግማችሁ ላን ነገር ኤክስፖዝ በማድረግ ትቀይሩታላችሁ። ውሸትም ይሁን እውነትም ይሁን መጥፎ ነገር ይሁን በጎ ይሁን የሃይማኖት ጉዳይ ይሁን የፖለቲካ ጉዳይ ይሁን የምንም ጉዳይ አይዲዮሎጂካል ቼንጅ ብሬን ዋሽንግ ላይ ከፍተኛ የሆነ ግብአት እና አስተዋጽኦ አለው። ካልቸራል ዶሚናንስ የባህልን ኢንፍሉዌንስ የትኛውም ምንም ዓለም የየትኛው ዓለም ጋር የሚያገናኝ እንደመሆኑ የሌላ ዓለም ባህል ግሳንግሱም ጥሩም መጥፎም በጎም ክፉም ጨለማውም ዶሚናንሱ በጣም በቀላሉ መስረጽ ይችላል ማለት ነው። ሌላውስ ከፍተኛው በዚህ በኤአይ ዘመን እዛ ላይ እኛ የምናደርገው ላይክ የምንጽፈው ኮሜንት የምናያቸው ቪዲዮዎች በሙሉ ዳታ ናቸው፣ መረጃ ናቸው። ያ ደግሞ ኤአይን ለማሰልጠኛ እንደ ግብአት ጥቅም ላይ ይውላል፣ እንዲሁም ለማርኬት ኮንትሮል ይውላል ማለት ነው። ስለዚህ አቴንሽን ኢኮኖሚ የምንለው እነዚህን ሁሉ ነገሮች በውስጡ የያዘ ነገር ነው። በጣም የሚያስደንቅ አንድ ፋክት ልንገራችሁ። በአቨሬጅ አንድ ሰው ወጣት ወይም ደግሞ ሶሻል ሚዲያ ላይ ተጠቃሚ የሆነች ግለሰብ በቀን 6 ሰዓት ኦንላይን በሶሻል ሚዲያ ላይ እንደሚያባክኑ ጥናቶች ያሳያሉ። በአቨሬጅ ከ24 ሰዓት ላይ 6 ሰዓት 8 ሰዓቱ ለእንቅልፍ ቢሆን የሆነ ሰዓቱ ለመብላት ቢሆን ምናምን 6 ሰዓት ማለት ትልቁን ፖርሽን ከያዙት ውስጥ አንዱ ሆኗል ማለት ነው። አንድ ሰው በቀን የሚሰራው 8 ሰዓት ነው አይደል? የቢሮ ሰዓት ከዛ ውስጥ 2 ሰዓት ብቻ ቀነሳችሁለት ማለት ነውና ይሄ እየሆነ ነው። ነገር ግን በአንዳንድ ኬዝ ደግሞ many people spending ከ8 እስከ 10 ሰዓት connected to screens in some cases ከ8 እስከ 10 ሰዓትም ይሆናል ማለት ነው። በተለይ ደግሞ ከቲክቶክ ጋር በተያያዘ የተሰራው ጥናት እንደሚያመለክተው የቲክቶክ ተጠቃሚዎች በአብዛኛው በአቨሬጅ ቲክቶክ አፕን በቀን ከ100 ጊዜ በላይ ይከፍታሉ። አስቡት አንድ አፍታ ስልካችን አውጥተን ምን ያህል ጊዜ ነው ስልካችን ራሱ ስክሪኑን የምንከፍተው ለቴክስት ይሁን ለሌላም ነገር። ነገር ግን ቲክቶክ አፕን ሰው ስልኩን ከፍቶ ቲክቶክ አፕን በአማካይ 100 ጊዜ ይከፍታል፣ ይዘጋል። ማይንድ ብሎዊንግ የሆነ ፋክት ነው። አንዳንድ ጥናቶች እንደሚጠቁሙት ከሆነ ሂውማኒቲ ራሱ ኮሌክቲቭሊ በአንድ ላይ ሲደመር የሰው ልጅ በሙሉ ሶሻል ሚዲያ ላይ የሚያሳልፈው ጊዜ በቢሊዮኖች ሰዓት የሚቆጠር ነው። በእያንዳንዱ ወር አላልኩም ዓመት አላልኩም፣ በእያንዳንዱ ቀን የሰው አጠቃላይ በሶሻል ሚዲያ ላይ የሚያሳልፈው ጊዜ ሲደመር በቢሊዮኖች ሰዓት ይቆጠራል። ይሄ በዚህ ሰው ልጅ ሁሉ ተደምሮ ቢሊዮን ሰዓቶችን በሶሻል ሚዲያ ላይ በየቀኑ ሲያሳልፍ በዛ ውስጥ የሚኖረውን የዳታ ግብአት፣ ፍሰት፣ ላይ ኮሜንት፣ ጥላቻ፣ የሚጻፈው ነገር፣ የሚወጣው ቪዲዮ፣ የሚለጠፈው ፎቶ፣ እሱን በሙሉ አስቡት። ይሄ ለነሱ ፊውል ነው
ይሄ ለነሱ ግብአት ነው፣ ይሄ ለነሱ የአቴንሽን ኢኮኖሚ ነው ማለት ነው። ኢንታየር ሲቪላይዜሽን ዋንስ ቢልት ፒራሚድን የሰራ የሰው ልጅ ስልጣኔ፣ ኤሌክትሪሲቲን ያመነጨ የሰው ልጅ ስልጣኔ፣ ኢንተርኔትን የፈጠረ፣ ሜዲሲንን የፈጠረ፣ ወደ ስፔስ መሄድ የቻለ፣ መንኮራኩርን የፈጠረ፣ አውሮፕላንን የፈጠረ የሰው ልጅ ስልጣኔ ዛሬ ላይ ይሄው ስልጣኔ የሚያስገርም ሶፍትዌር አልጎሪዝም ሰርቶ አቴንሽን ኢኮኖሚን ደግሞ ፈጥሯል። ፎር ጉድ ፎር ወርስ፣ ለመጥፎ ነው ለበጎ ነው፣ እሱ ሌላ ክርክር ነው። ግን ይሄ እዚህ ዘመን ላይም ደግሞ ደርሰናል ማለት ነው። ዛሬ ላይ ኤዲተር ኢን ቺፉ ሚዲያ ብዙ ጊዜ በሚታወቅ ጊዜ ኤዲተር አለ ከጀርባ፣ ፕሮዳክሽኑ እንዴት ነው ለተመልካች ይመቻል ይስማማል ተብሎ የሚወጡ ነገሮች ነበሩና ዛሬ ላይ ኤዲተር ኢን ቺፉ ሰው ሳይሆን ራሱ አልጎሪዝሙ የሰውን አቴንሽን እያየ ለሰው አቴንሽን መጥፎም ይሁን የሆነ አቴንሽን የሰውየው አቴንሽን ወይ የውሸት ነገር ላይ ያንኑ ፊድ የሚያደርግበት የተጋነ ነገር ከሆነ ያንኑ ፊድ የጥላቻ ነገር ያንኑ ፊድ የሚያደርግበት ዘመን ውስጥ ገብተናል እንጂ አይ ይሄ ሰውዬ የጥላቻ ነገር ብዙ አይታለች የውሸት ነገር ብዙ ያየ ነው፣ እስቲ ጥሩ ነገር ልስጠው በሚቀጥለው ፖስቱ ላይ ፊዱ ላይ ደህና ነገር በጎ ነገር የቤተሰብ ነገር የፍቅር ነገር አይልም። የምትወዱትን ነገር ነው አምፕሊፋይ የሚያደርገው፣ መጥፎም ይሁን ውሸትም ይሁን ኮንስፒረሲም ይሁን የማይመች ነገርም ይሁን። ከዛ አንፃር ሚዲያዎች ለረጅም ጊዜ አይደለም ፓወር ቢሎንግ ያደረገው በጣም ትራዲሽናል ለሆኑት የቲቪ ስቴሽኖች፣ የኒውስ ፔፐሮች፣ የሬዲዮ ኔትወርኮች እና የመሳሰሉት እና ሂውመን ኤዲተሮች ሁሉን ነገር ልቅም አድርገው የሚስማማ ነገር ለማውጣት የተደረገበት ነበር። ቅድም እንዳልኳችሁ ዛሬ ላይ አልጎሪዝሙ ራሱ እናንተ እኮ ከፍታችሁ ፌስቡክ ስትጠቀሙ ወገኖች፣ እናንተ ከፍታችሁ እኮ ቲክቶክ ስትጠቀሙ ለእናንተ ራንደምሊ የሚመጣው ቪዲዮ ኖርማል ይመስላችኋል። ነገር ግን የእናንተን ቢሄቪየር አጥንቶ ተጠንቶ ታውቆ ከጀርባው የሚያስገርም የሶፍትዌር ብቃትና የኤአይ ኢንጂን ተካቶበት በጣም በጥንቃቄ እናንተን እዛው ላይ በሱስ ለማቆየት ተደርጎ የተሰራ ነገር ነው። አልጎሪዝሞቹ ናቸው ዲተርሚን የሚያደርጉት ምን እንደምታዩ፣ ምን ትሬንድ እንደሚያደርግ፣ ምን እናንተ ጋር በብዛት መምጣት እንዳለበት፣ ምን ለእናንተ ቫይራል እንደሆነ፣ ምን ዲሳፒር ማድረግ እንዳለበት፣ ምን ፌመስ እንደሆነ፣ ምንድነው ሳይለንስ መደረግ ያለበት እያንዳንዱ ነገር አድርጎ የኛን አስተሳሰብ፣ የኛን አቴንሽን፣ የኛን ፍላጎት፣ የኛን የመረጃ ግብአት የሚቆጣጠር ወይም በሌላ አገላለጽ እኛን የሚቆጣጠር ነገር በእንደዚህ መጥቷል ማለት ነው። ስለዚህ ዛሬ ላይ ከዚህ የተነሳ ከሰጪ አንፃር አንድ ቲኔጀር ቅድም የቃሉ ቡቲክን ነገራቸዋለሁ፣ ሌሎችም በርካታ ቲኔጀር ካን ናው ኢንፍሉዌንስ ሚሊየንስ ሞር ዳን ትራዲሽናል ብሮድካስተርስ እና ሜጀር የሆኑ ሚዲያ አውትሌቶች ከሚያደርጉት። አንድ ቫይራል የቲክቶክ ቪዲዮ ከን ሼፕ ግሎባል ኦፒኒየን፣ በጎ ይሁን መጥፎ፣ ብርሃን ያለበት ይሁን የጨለማ፣ ቆሻሻ ይሁን ንጹህ፣ እውነት ይሁን ውሸት፣ የጥላቻ ነገር ይሁን የፍቅር ዳዝማር ኦፒኒየን ሼፕ ማድረግ የሚቻልበት ዘመን ላይ ገብተናል። በአሁን ሰዓት ላይ እኮ የቀልድ ሚሞች 20 እና 30 ሰከንድ ሚሞች በጣም ሜጀር የሆኑ ኢምፖርታንት የሆኑ ከግሎባል አፌር ጋር የተያዙ ዜናዎች የበለጠ ቫይራል ሆኖ ለአቴንሽን ኮንሰምፕሽን የደረሰበት ጉዳይ ላይ ነው። ከዚህ ውስጥ ሁሉ ነገር ነው ፍራይትን የሚያደርገው የሚያስፈራው ፓርት እንደሆነ ታውቃላችሁ። ቅድም እንዳልኳችሁ ብዙዎቻችን እንዴት ሆኖ ያ ነገር ለዛ በዛ ቁጥጥር ስር እንደወደቅን አንደርስታንድ እናገር በቃ እየሰራ ነው በቃ የምወደው ነገር እየሰጠኝ ነው የሚል እይታ ውስጥና ድንዛዜ ውስጥ የገባንበት ነገር ውስጥ ነው ያለ ማለት ነው። አልጎሪዝሙ እንዴት ነው የሚሰራው? ሲምፕሊፋይ ለማድረግ ያህል ኤቭሪ ታይም ቲክቶክ ከፍታችሁ፣ ፌስቡክ ከፍታችሁ፣ ትዊተር ከፍታችሁ፣ ኢንስታግራም ከፍታችሁ ለመጀመሪያ ስታዩና ስክሮል ማድረግ ስትጀምሩ ወይም የሆነ ነገራችሁ ላይክ ስታደርጉ የሆነ ነገር ኮሜንት ስታደርጉ እናንተም ፖስት ስታደርጉ ወይ የሆነ ቪዲዮ ላይ ቆይ እስቲ ይሄን ነገር ቪዲዮ ራሱ ቪዲዮ ሪል ላይ እስቲ አንዴ ወደ ኋላ መልሼ ልየው፣ እስቲ ደግሜ ልየው፣ እስቲ በአይጂ በኢንቦክስ በኩል ለጓደኛዬ ልላክላት፣ እስቲ ሴቭ ላድርገው በምትሉ ጊዜ ኮሜንት ስትጽፉ፣ ሼር ስታደርጉ፣ አንድ ስክሪን ላይ ለረጅም ጊዜ ስትቆዩ የቆያችሁ ስክሮል ሳታደርጉ እዛ ነገር ላይ የቆያችሁበትን ሁሉ እያንዳንዱ ሰርች ስታደርጉ የምትፈልጉትን ኮንቴንት እያንዳንዷ ስሎ ስክሮሊንግ ራሱ ይመዘገባል። እያንዳንዱ ነገር ፕላትፎርሙ ካፕቸር ያደርገዋል። ስለ እናንተ ያጠናል። ምን እንደምትፈልጉ ያ በድግግሞች ቅድም እንዳልኳችሁ ቲክቶክን በቀን 100 ጊዜ የምንከፍት ከሆነ ፌስቡክ የራሱ ሌላም የራሱ ከሆነ በቀን እስከ 8 እስከ 10 ሰዓት የምናሳልፍ ከሆነ ባህሪያችን ከማንም በላይ የሚያውቀው ፕላትፎርሙ ራሱ ነው ምንፈልገውን ነገር። ስለዚህ አልጎሪዝሙ እያጠና የኛን ፕሮፋይል ቢልድ አድርጎ አንድ ጥያቄ መመለስ ነው ይፈልገው በኋላ ላይ አልቲሜትሊ ያ ፕላትፎርም ቲክቶክ whatever what content ይሄንን ሰው ይችን ሰው ሁክ አርጎ እኔ ጋር ያቆያታል። ልክ አንድ ሰው ጫት መብላት ከበኋላ ማቆም እንደሚቸገረው፣ አንድ ሰው ሲጋራ ከጀመረ በኋላ ማቆም እንደሚቸገረው፣ አንድ ሰው ቁማር ውስጥ ከገባ በኋላ ማቆም እንደሚቸገረው፣ አንድ ሰው አደንዛዥ እጽ መውሰድ ከጀመረ በኋላ ማቆም እንደሚቸገረው አልጎሪዝሙ ኤግዛክትሊ ይሄን ነው የሚያደርገው። ዋንስ እዚህ ውስጥ ከገባ በኋላ መውጣት እንዲያስቸግራቸው እንዴት አድርጌ ላከናውን? አልጎሪዝሙ የሚያደርገው ይሄን ነው። ለእናንተ ሜንታል ሄልዝ፣ ለእናንተ በአእምሯችሁ መቆሸሽ፣ ለእናንተ ጭንቀት፣ ለእናንተ ሰላም ማጣት it doesn't care
እናንተን እዛ ቆይቶ አቴንሽን ኢኮኖሚ ላይ ገንዘብ መስራት ስለሆነ ማለት። ስለዚህ ያን ስቴዲ ቢሄቪየራችሁን ካጠና በኋላ ነው እንግዲህ ምንድነው የሚያስቃችሁ፣ ምንድነው የሚያናድዳችሁ፣ ምንድነው አቴንሽናችሁን የሚቆጣጠረው፣ ምንድነው አክቲቭ የሚያደርጋችሁ፣ ምንድነው ኤክሳይት የሚያደርጋችሁ፣ ምንድነው የሚያስደብራችሁ፣ ኤቭሪቲንግ ምንድነው ኢሞሽናችሁን ትሪገር የሚያደርገው፣ ምንድነው ወጣችሁ እንድትሳደቡ የሚያደርጋችሁ፣ ኤቭሪቲንግ is captured and በዛ ላይ ብቻ ነው ፊውል እንዲደረግ የሚያደርገው። ዛሬ ላይ ደግሞ ይህን ማድረግ የሚቻልበት ደግሞ ሌላ ብቃት ተጨምሮላቸዋል። ኤአይ የሚባለው ኤአይ ሞዴል፣ ቢሄቪየር፣ ፕሬዲክታቢሊቲ ብዙ ነገሮች አሉት በውስጡ። በርካታ የሆነ ነገራችሁን በፍጥነት ፕሮሰስ አድርጎ ካፕቸር አድርጎ ሞር ፊድ ወደ እናንተ እንደ ጋዝ የሚለኩስላችሁ ደግሞ መልካት ነገር። ስለዚህ within seconds በአጭር ሰከንዶች ውስጥ ፕላትፎርሙ የእናንተን ዲጂታል ፕሮፋይል ቢልድ አድርጎ ኢንተረስታችሁን፣ ኢሞሽናችሁን፣ ሀቢታችሁን ተቆጣጥሮ በሱስ ውስጥ ይጥላችኋል ማለት ነው። ይሄ እውነት ነው። በቃ የምንክደው እውነት አይደለም። በቃ ይሄ አንድ ሰው፣ ሁለት ሰው ላይ፣ አራት ሰው ላይ፣ 10 ሰው ላይ የምንጠቁመው ነገር አይደለም። እንደ ሶሳይቲ፣ እንደ ጄኔሬሽን፣ እንደ ኔሽን ግሎባል የሆነ ኤፒደሚክ፣ ግሎባል የሆነ ወረርሽኝ ነው ይሄ በቃ። ስለዚህ that's why after watching የሆነ ነገር ቪዲዮ ካያችሁ በኋላ ስለ ፊትነስ ከሆነ ወይም ደግሞ ስለ ፖለቲካ ከሆነ ወይ ስለ ኮንስፒረሲ ወይ ስለ ሪሌሽንሺፕ ከሆነ የሆነ ነገር the entire feed suddenly changes into that ወይም የምታዩቸው ማስታወቂያዎችም ከሱ ጋር የተያዙ ይሆናሉ። ስለዚህ ከዚህ አንፃር አልጎሪዝሙ ኮንሲስተንትሊ የእናንተን አቴንሽን ብትቀያየሩበትም ማለት ነው ወዲያው አዲሱን አቴንሽናችሁን አጥንቶ ያንን ነገር የእናንተን ፍላጎት ላይቭ ስትሪም ነው የሚያደርግላችሁ ማለት ነው። ቀደም ሲል እንዳልኳቸውም ደግሜ ልነግራችሁ የምፈልገው ነገር አልጎሪዝሙ does not care ለእናንተ ሂውማኒቲ፣ ለእናንተ ጤንነት፣ ለእናንተ አእምሮ የሚጠብቅ አይደለም። ለሱ ዋና ነገር የእናንተን አቴንሽን፣ የእናንተን ሱስ ማግኘት ነው። ስለዚህ ዋይዝ የሆናችሁ አልሆናችሁ፣ ጤነኛ ሆናችሁ አልሆናችሁ ያ የሚመለከተው ጉዳይ አለ። አልጎሪዝሙ አንደኛ ሶፍትዌር ነው። ከሱ ጀርባ ያለው ካምፓኒም ገንዘብ መስራት ነው ዓላማው። በዚህ ታውስ። ስለዚህ ፕራዮሪቲው ምንድን ነው ያለ እንደሆነ እናንተን ኢንጌጅ አድርጎ በዛ ውስጥ አጥምዶ መጣል ነው። ስለዚህ ኢሞሽናሊ ቻርጅ ብትሆኑ፣ የተለያየ ነገር ብትሆኑ ለሚመጣው ኮንሲኩዌንስ ምንም መሆን አያውቅም። ስለዚህ አልቲሜትሊ ኮንትሮል ነው የሚያደርጋችሁ ማለት ነው አይደለም። በዚህ ውስጥ ነገር አልፎ የእናንተ ነገር አጥንቶ ኮንትሮል የመደረግ ነገር ነው። ስለዚህ ሞራል አይደሉም አልጎሪዝሞቹ። ሞራል ግራውንድ እና ስታንዳርድ የላቸው። ኢንጌጅመንታችሁንና አቴንሽናችሁን ኦፕቲማይዝ ማድረግ ብቻ ነው። ስለዚህ ይሄውን ሰው ነው በተፈጥሮ ምንድነው ኪፕ የሚያደርገው የሚቆጣጠረው ኢሞሽን ነው። ስለዚህ በተለይ አንገር አይደለም፣ ቁጣ ያለበት ነገር፣ ፍርሃት ያለበት ነገር፣ አውትሬጅ ያለበት ነገር በተፈጥሮ በቃ ግራቪቴትድ ነው። ውሸት ያለበት ነገር ውሸት ነው ደግሞ ከእውነት ቶሎ ፌመስ የሚሆነው። በነገራችን ላይ እውነት ፌመስ አይደለም፣ ውሸት ነው ፌመስ አይደል? አንፎርቹኔትሊ። ስለዚህ ፌመስ የሆነው ነገር ውሸት፣ ቁጣ፣ አንገር፣ ትራይባሊዝም፣ በቃ ጠባብነት፣ ሴንሴሽናላይዜሽን የሆነ ነገር በቃ ዋው ማይ ጋድ የሚባለው ነገር በጣም ፌመስ ነው። በቃ ይሄ ነገር ያ ደግሞ በጣም ብዙ ሚሊዮኖች በአንዴ እንዲያው ሶሻል ሚዲያ ተመቻችቶ መጥተዋል ማለት ነው። ስለዚህ ከዚህ አንፃር የአቴንሽን ሚንስ አድቨርታይዝመንት ነው፣ ዳታ ነው፣ ሬቨኒው ነው፣ የመሳሰለው ነገር ነውና ከዚህ አንፃር ዴንጀረስ የሆነ ፊድባክ ሉፕ በመፍጠር ይህንን ነገር ሪዋርድ የሚያደርገው ሲስተሙ ራሱ ኤክስትሪሚቲ ኦቨር ኑዋንስ እና ጥንቃቄ፣ ስፒድን ፍጥነትን ነው አፕሪሼት የሚያደርገው። ገንዘብ መስራት አለበታ ፕላትፎርሙ ከእውነት ይልቅ ፍጥነት ደግሞ ውሸት ብያቸው፣ ውሸት ይፈጥናል ከእውነት። እውነት ቀርፈፍ ይላል። እውነት ለመናገር ውሸት ፈጣን በሁሉም ነገር። ቫይራሊቲ ኦቨር ዊዝደም ቀስ ብሎ ነው የሚመጣው። ቫይራል መሆን ግን ፈጣን ነው፣ ምንም ችግር የለም። ስለዚህ ይህን ስለሚያጋግል ሲስተሙ ራሱ ከዚህ አንጻር እጅግ በጣም በሚያስገርም ሁኔታ በዚህ አይነት ዘመን ውስጥ እንገኛለን። ሜጀር ፕላትፎርሞች ሲኤንኤን፣ ቢቢሲ፣ አልጀዚራ የመሳሰሉት ሁሉ ኮንቴንት ለመፍጠር እኮ በርካታ ጋዜጠኞች፣ በርካታ ካሜራዎች፣ በርካታ ውድ የሆነ ሪሶርስ አባክነው ነው ኮንቴንት የሚያመጡልን አይደለም። ነገር ግን እነ ዩቲዩብ፣ እነ ፌስቡክ እና እነ ትዊተር እና እነ አይጂስ በዓለም ላይ ከሜጀር ከሚባሉ ሚዲያዎቹ ሊበልጣሉ በሚዲያ ሃውስነት። ነገር ግን ካሜራ የላቸውም፣ ኮንቴንት ፕሮዲውሰር የላቸውም፣ ጋዜጠኛ የላቸውም። የእናንተን ኮንቴንት በእናንተ ካሜራ፣ በእናንተ ፎቶ፣ በእናንተ ቪዲዮ፣ በእናንተ ጽሁፍ ነው የሚዲያ ሃውስ የሆኑትና ይህን ሽፍት በጣም ማወቅ ያስፈልጋል። አንድ ሲንግል የሆነ አልጎሪዝም ካሊፎርኒያ ነው ብዙዎቹ ያሉት ተቋማት። ከካሊፎርኒያ አንድ ዳታ ሴንተር ውስጥ ሆኖ አንድ ዳታ ሴንተር ከአንድ ፓወርፉል ኮምፒውተር ላይ ራን እያደረገ አስቡት፣ የአንድን ሀገር ፖለቲካ ሲቆጣጠር በአፍሪካ ውስጥ ወይም በኤዥያ ወይ በሌላ ቦታ፣ ወይም ደግሞ የአንድን ኮሚኒቲ የፋሽን እይታ ሲቆጣጠር ወይ ከኤዥያ ወይ ከሆነ ቦታ፣ ወይም ደግሞ የአንድን ሀገር ባህል በሌላ ሲበርዝ፣ ወይም ደግሞ የሚውዚክ ፖፑላሪቲን በዓለም ሁኔታ ሲያሰራጭ፣ ወይ ደግሞ ሶሻል ቢሄቪየርን በመቶ ሚሊዮኖች የሚቆጠሩ ሰዎችን እይታ በአንድ ላይ እንደ መንጋ ሲቀይር አንድ ካሊፎርኒያ ውስጥ ያለ አልጎሪዝም ሶፍትዌር እና ሰርቨር በውጭ ሀገር የሚመራ በነጭ የሚመራ ተቋም ይሄንን በዓለም አቀፍ ደረጃ ሲያደርግ አስቡት። በጣም የሚያሳስብ ነገር ነው፣ የሚያሳዝንም ነገር ነው። ስለዚህ ሂስቶሪክሊ ኢምፓየሮች አርሚን ተጠቅመዋል አይደለም፣ ኔሽኖች ቴሌቪዥንን ተጠቅመዋል፣ ሱፐር ፓወሮች ሆሊውድን ተጠቅመዋል። ዛሬስ
የግል ተቋማት እንደ ፌስቡክ እንደ አይጂ እንደ ትዊተር እንደ ቲክቶክ ያሉ ተቋማት እና እነሱ የሚያስተዳድሩት የሶፍትዌር አልጎሪዝም ጂኦፖለቲካል ኢንፍሉዌንስ እና ዶሚናንስ አግኝተው በጣም በሚያስገርም ሁኔታ ተጽዕኖ ፈጣሪዎች ሆነዋል ማለት ነው። እኔ በጣም ልብ የሚያዝ ነው ለወጣቱ ጄነሬሽን ነው። አሁንም ቢሆን ምን ማለት ነው በቃ በዚህ ነገር በዚህ አቴንሽን ኢኮኖሚ በተለይ በሚጎዳ ሳይዱ የተነሳ ሱሰኝነቱ እንዳልኳችሁ የዲፕሬሽኑ የሰላም ማጣቱ በጣም በርካታው ነገር ለሌላ ዊዝደም ፍላጎት አልሞ ለሌላ የህይወት ትርጉም ማጣቱ ታርጌትድ የሆነው ጄነሬሽን ወጣቱ ጄነሬሽን ነው። ናት ቢኮዝ ዩ ኖ በሚቀርም ሁኔታ ግን አልጎሪዝሙ ስለሚጠላቸው አይደለም፣ የፌስቡክ ካምፓኒ ስለሚጠላቸው አይደለም፣ ትዊተር ስለሚጠላቸው አይጂ ስለሚጠላቸው አይደለም፣ ገንዘብ መስራት ስላለበት ነው። አቴንሽን ኢኮኖሚ ስላሉ ነው። ሰው ፋብሪካ ከፍቶ ማምርት አለው ካለ ለዛ ምርት የኬሚካል ግብአቱ የሚያፈሰው ዌስት ሌላው ነገር እኮ ብክለት ያመጣል። ያን መበከል ፈልጓለን ፋብሪካው ገንዘብ መስራት ስላለበት የሚመጣው ኮንሲኩዌንስ አብሮ መጥፎ ነገር አለ ባይ ፕሮዳክቱ ማለት ነው። ይሄ የሚሆነው እንደዚህ ነው። ይሄ ነገር ተፈጥሮ ሲሰራ ሰውን ለማገናኘት ሶሳይቲውን ኮኔክት ለማድረግ ነበር አላማው። በኋላ ላይ ግን ወደ ገንዘብ ተቀየረ፣ ወደ አቴንሽን ኢኮኖሚ ተቀየረ። ከፍተኛ የሆነ ገንዘብ ገቢ የሚያስገኝላቸው ነው። ስለዚህ ወጣቱን ጠልቶት ላይሆን ይችላል ነሰሰርሊ ተቋሞቹ ኦፍ ኮርስ ኢንቴንሽኑ መጥፎ ከሆነ መጥፎ ነው። ነገር ግን ቢዝነስ ነው። በቃ ለነሱ ዲስ ኢዝ ቢዝነስ፣ ለነሱ ዲስ ኢዝ ቢዝነስ። ፋብሪካ ውስጥ ያለ አንድ ተቋም ሰርቶ ኬሚካሉ የፈሰሰው ነገር ከታች ያለውን ኮሚኒቲ ብዙ ነገር እንደሚበክለው ሁሉ ጠልቷቸዋል። እዛ ኮሚኒቲ ታች ያለው ኮሚኒቲ በኔ በማፈሰው ኮሚኒቲ ይሙት ምናምን ብሎ እኮ አይደለም ናት ኬሪንግ ወይም ደግሞ በቃ ቢዝነስን እየሰራው ነው የሚለው ነው። ሶሻል ሚዲያ ላይ ያለው የሚወጣው መርዝ የውጤቱ መርዙ የጥላቻ ወይም ኬር አለማግኘትና ለነሱ ቢዝነሳቸው ላይ ማተኮር ስላለባቸው ነው። እነሱ ቢዝነስ ላይ ካተኮሩ እኛ ደግሞ የኛ ጤንነት ላይ ማተኮር አለብን የሚለው ላይ ማሰብ የሚያስፈልግ ይመስለኛል። ለምን ኤቭሪ ስዋይፕ፣ ኤቭሪ ላይክ፣ ኤቭሪ ፖዝ፣ ኤቭሪ ክሊክ፣ ኤቭሪ ታይም ዳት ዊ ስፔንድ እያንዳንዱ ኮሜንት እና ሼር ከጤነኝነት ውጭ ያለው ወይም ደግሞ በአዲክሽን ሌቭል እኛን የተቆጣጠረንን እይታ አቴንሽን መስጠት መቻል አለብን። ለአቴንሽኑ አቴንሽን መስጠት መቻል አለብን። ለምን መሰላችሁ? ኢሞሽናል የሚያደርገን አዲክት የሚያደርገን ሪአክት እንድናደርግ የሚያደርገን ነገር ከባለፈው እየባሰ ነው። ሲስተሙ በጣም ፓወርፉል እየሆነ ነው። በኤአይም በተለያየውም ነገር ኤአይ ነገሮችን በሙሉ ቼንጅ እያደረገ ነው። ከዚህ በፊት የነበረው የፌስቡክ እናንተን አዲክሽን ውስጥ ለመክተት ያለው ብቃት ዛሬ ላይ ሞር ፓወርፉል ነው። ከዛሬው የዛሬ ወሩ ሞር ፓወርፉል ይሆናል። እርግጠኛ ሆኜ ነው የምነግራችሁ። ቢሄቪየራል ቴንደንሲያችንን፣ ኢሞሽናል ሪአክሽናችንን፣ ኮንሱመር እያንዳንዱ ነገር ስለሚያውቅ ማለት ነው። ስለዚህ ከፐርስዌዥን እና ከማኒፕሌሽን ያለው መምረጥ መቻል አለብን። ማኒፕሌሽን ውስጥ ነው ያለ ነው። ማኒፕሌት የተደረገ ነው ያለው ማህበረሰቡ፣ ህዝቡ ሶሻል ሚዲያ ላይ ያለው ማለት ነው። ከዚህ ሁሉ በተጨማሪ ደግሞ ሚስ ኢንፎርሜሽኑ ሲመጣ፣ ዲስትራክሽኑ ሲመጣ፣ የጥላቸው ነገር፣ ይሄ ኢሞሽን ሬጅ የሚፈጥረው ነገር የሚመጣው ነገር ሲመጣ፣ ሾርተር አቴንሽን ስፓኑ፣ ኮንስታንት ስቲሙሌሽን፣ ኢንድለስ ዲስትራክሽኑ በሙሉ በጣም ከባድ ነገር ውስጥ ነው የሚከተን ማለት ነው። ስለዚህ አንዳንድ ኤክስፐርቶች በጣም ወሬ የሚያደርጉበት ፋክት አለ። ለምሳሌ ፎከስ ዲፕሊ ማጣት፣ ሪፍሌክሽን እና ፔሸንትሊ ወይ ደግሞ ክሪቲካሊ ቲንክ የማድረግ ነገር ወይም ደግሞ ሃፒ ዊዝ ፋሚሊ በፈጣሪያችን ወይ በሶሳይቲያችን ባለ ማህበረሰብ በፋሚሊ በፍሬንድሺፕ ሪሌሽንሺፕ በሙሉ በጣም በከፍተኛ አስፈሪ የሆነ ፍጥነት እየተሸረሸረ እንዳለ ነው። ምክንያቱም ሰው ሁሉ ለጊዜው አቴንሽን ለሚያገኝበት ላይክ ለሚያገኝበት ነው የሚስቀው ካሜራ ፊት ወጥቶ። ከዛ ከላይቭ ሲወርድ ከላይቭ ፊዱ ወጥቶ የራሱ የእውነተኛ ላይፍ ውስጥ ሲገባ ግን ዲፕሬሽን እና ጨለማ የሆነ ላይፍ እንዳለ እየተፈጠረ እንዳለ ብዙ ጥናቶች ያመላክታሉና ከዚህ መውጣት ያለብን ይመስለኛል። ይሄ ለኛ ሶሳይቲ ምንድን ነው? እንዴት ነው የምናደርገው? ወይም ደግሞ ፕላትፎርሙ ካለን እንዴት ነው ለበጎ የምንጠቀምበት? እንዴት ነው የኛ ናሬሽን የምንሰራው? አቴንሽን ኢኮኖሚ አትሊስት ለበጎ እንዲሆን ኤክስትራኦርዲናሪ ስቶሪ አለን፣ የራሳችን ካልቸር አለን፣ አንሸንት ሲቪላይዜሽን አለን፣ የወጣቶቻችን ክሬቲቪቲ አለ፣ በባህላችን፣ በእሴታችን፣ በልካችን በሚያንጽ መንገድ ካልቸራል ዴፕት አለን። የሚውዚክና የአርት ብቃታችን የተለየ ነው። የላንጉጅ ዲቨርሲቲ አለን። ኢኖቬሽን ፖቴንሻል አለን። ስለዚህ ኢማጂን አንድ ኢትዮጵያዊ ኤጁኬሽናል ክሪኤተር ሪቺንግ ሚሊየንስ በግሎባሊ በኤአይ ፓወርድ በሆነ የኛን እሴት፣ የኛን ሚዲያ፣ የኛን ብቃት፣ የኛን ማንነት የሚገልጥ ነገር ውስጥ ቢገባ። ይሄን ግን የምናደርገው ይሄንን አቴንሽን ኢኮኖሚ ለበጎ ለመቀየር ስንሞክር እንዲሁ ነው። በዚህ ትራፕ ውስጥ ላለመውደቅ ከጀርባ ያለውን ነገር አውቀን ኖ እዚህ ውስጥማ አልወድቅም የሚለውን ነገር በትክክል ሲሪየስሊ ማሰብ ስንችል ይመስለኛል። ምክንያቱም the most valuable resource በዚህ በ21ኛው ክፍለ ዘመን ኦይል አይደለም ወይ ሌላ ነገር አይደለም፣ እንዳልኳችሁ የሂውመን አቴንሽን ነው ማለት ነው። ስለዚህ whoever controls ያንን አቴንሽን ፌስቡክ ነው አሁን ላይ፣ አይጂ ነው አሁን ላይ፣ ቲክቶክ ነው አሁን ላይ፣ ትዊተር ነው አሁን ላይ እየሰጡን ያሉት የሚያስገርም አፕ አይደለም። በደንብ አስባችሁ አስተውሉት። እየሰጡን ያሉን እኛንን መቆጣጠር የሚችል የአቴንሽን ኢኮኖሚ ላይ ነው ያሉት። ስለዚህ ያን ካደረጉ ሰው አቴንሽን ማግኘት ከቻለ አንድ ተናጋሪ፣ አስተማሪ፣ ፕሮፌሰር፣ የፖለቲካ መሪ
ሌላ አቴንሽን ሲያገኝ እኮ በቃ አቴንሽን አገኘ ሲባል ትልቅ ፓወር ነው። እነዚህ ፕላትፎርሞች የቢሊዮኖችን አቴንሽን አገኙ ማለት እኮ ኢኮኖሚውን ተቆጣጠሩ ማለት ነው። ፖለቲካውን ተቆጣጠሩ፣ ካልቸሩን፣ ዳይቨርሲቲውን፣ አይደንቲቲውን፣ ሂውማኒቲን፣ አስተሳሰባችንን፣ የህይወት እሳቢያችንን፣ ገንዘቡን ሁሉ ነገር ተቆጣጠሩ ማለት ነውና ስለዚህ ቴክኖሎጂ ራሱ ኢቪል አይደለም ግን የሚደረግበት ውጤቱ ነውና አልጎሪዝም አር ናት ዴስቲኒ ግን ሂውማኒቲ ስቲል ሃዝ የመጨረሻው ሪስፖንሲቢሊቲ ያለው ሂውማኒቲ ላይ ነው ብዬ ነው የማስበው። ስለዚህ the real challenge ለእናንተ መስጠት ለዚህ ጄነሬሽን መስጠት የምፈልገው ነገር ምንድነው የተፈጠረውን ቴክኖሎጂ ስንጠቀም ወይም እኛ የምንፈጥረው ቴክኖሎጂ ሂውማኒቲን ኢምፓወር አድርጎ በጎነትን የሚያስፋፋ ነገር ነው ወይስ አቴንሽናችንን ለሱስ እና በጣም ውድቀት ላለበትና ቅድም ላልኳችሁ በጣም ከፍተኛ አደጋ ላለው ነገር ውስጥ ወጥመድ ውስጥ የሚከተን ነው ወይ? ስለዚህ ዲጂታል ፊውቸርስ እኛም ኢትዮጵያ ወደዛ እየገባን ነው። ያን ስንፈጥር ምንድነው የምናደርገው? ሴቶቻችንን የሚያጎላ ማህበረሰባዊ ባህላችንን፣ ሰውን መውደድን፣ ቤተሰባዊነትን፣ ለህይወት ያለንን ትርጉም ጣዕም ኢንጆይ ማድረግን የሚያደርግ ነው ወይስ በዚህን ጨለማ የበለጠ የሚያባብስ የሚለውን ለእናንተ መተውላችሁ ይሆናል። ተመልካቾቻችን የዛሬው ፕሮግራም በአቴንሽን ኢኮኖሚ ላይ ሆነ በተለይ ሶሻል ሚዲያ ከጀርባ ያለውን ሚስጥር ከጀርባ ያለውን ነገር ያለውን ዴንጀር በተወሰነ ለማሳየት ያህል ያቀረብኩላችሁ ፕሮግራም ነበረ። ብዙ ነገር እንደተማራችሁ፣ ብዙ ነገር እንዳያችሁበት፣ እንደተደነቃችሁ፣ እንደደነገጣችሁም አስባለሁኝ። ሱስ ደግሞ ያው ቶሎ አይወጣም። ስለዚህ በጣም ብዙ የሆነ ቴራፒ ይፈልጋል። ቴራፒ ከራስ ጋር እምነት ከሆነ ወደ እምነት ጋር፣ ከጽሞና ጊዜ ከሆነ ሌላ ኦልተርኔቲቭ ነገር ውስጥ መግባት፣ ሶሻል ላይፍ ማንበብ አይ ዶንት ኖ በጣም ከባድ ነው። ቀላል አድርጌ አይደለም አቀርብላችሁ ያለሁት። ይሄ አቴንሽን ኢኮኖሚ የከተተን ጦስ፣ ይሄ አቴንሽን ኢኮኖሚ የሰጠን ሱስ ቀላል ነው። በቀላሉ በቃ ነገ መተው ትችላላችሁ። ይሄ ምነግራችሁ ማቀለው ነገር አለ። ያን ካደረኩኝ ቶፒኩም ራሱ አቀለልኩት ማለት ነው። ከባድ ነው። ከባድ አዘቅት ውስጥ ነው ያለ ነው። ግን ከዛ ለመውጣት ኮንቲኒየስሊ ኮሌክቲቭሊ ኢንዲቪጁዋሊ መጣር መቻል አለብን ብዬ አስባለሁኝ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።